ኦልሞስት ወደ ግንባታውን ወደ ማጠናቀቅ ደረጃ ላይ ነው የምንገኘው። 40% ሲከፍሉ 8% ቅናሽ የመንገድ አማራጭ አለው ለሴኩሪቲም እንደገና ደግሞ ማህበራዊ ህይወትን ለማቀላጠፍ የሚያግዝ አይነት ስትራክቸር የተገነባ ሳይት ነው። እነዚህን ቤቶች እንግዲህ በ15% ቅድመ ክፍያ የግላችሁ ማድረግ ይቻላል። ሰላም ጤና ይስጥልን ውድ የአስናቀ ሪል ስቴት ዩቲዩብ ተከታታዮች እንደምን ከረማችሁ? እኔ አስናቀ ሰለሞን እባላለሁ። የአያት ሪል ስቴት ከፍተኛ የሽያጭ ባለሙያ እንዲሁም ደግሞ የሽያጭ አማካሪ ነኝ። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተመልካቾቻችን በዚህ ዩቲዩብ ቻናል ላይ የተለያዩ የሪል ስቴት መረጃዎች እንዲሁም ደግሞ የሪል ስቴት የማማከር ስራዎችን ለእናንተ ለተመልካቾቻችን የምናስተላልፍበት ቻናል ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ይሄን ዩቲዩብ ቻናል መቀላቀል ቤተሰብ መሆን ትችላላችሁ። በዛሬ ቪዲዮአችን የሲኤምሲ ሚካኤል ሳይት በተደጋጋሚ ደንበኞቻችን አሁን ላይ ያለበትን ስታተስ የተወሰነ በብዙዎቻችሁ ደውላችሁ መረጃ ጠይቃችሁናል። ቤታችንስ ምን ያህል ዋጋው አፕሪሼት አድርጎልናል ወይም ዋጋው አድጎልናል ላላችሁን እንዲሁም ከዚህ በፊት ደግሞ ለመግዛት አስባችሁ በፍሎር ምክንያት በቪው ምክንያት እንዲሁም ደግሞ በዋጋ ምክንያት የተመለሳችሁ ተመልካቾቻችን ለእናንተ የሚሆን ቆንጆ መረጃ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በተጨማሪ ደግሞ ለዚህ ዩቲዩብ ቻናል በድጋሚ አዲስ ለሆናችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳዘነጉ። መልካም ቆይታ። እንግዲህ ሲኤምሲ የሚገኘው የአያት ሪል ስቴት አሁን ላይ ኦልሞስት ወደ ግንባታውን ወደ ማጠናቀቅ ደረጃ ላይ ነው የምንገኘው። አብዛኛዎቹ ህንፃዎች ማለት ይቻላል የስኬሌተን ስራቸውን ጨርሰው ወደ ፊኒሽንግ ስራ ላይ ነው የሚገኙት። ከሞላ ጎደል አሁን በፊኒሽንግ ስራ ላይ ያሉ ቤቶች ናቸው እንግዲህ አሁን ለሽያጭ በድጋሚ ያወጣ ናቸው። በዚህ ሳይት ላይ የተለያዩ አሚኒቲዎች እንዳሉት ያው ከዚህ በፊት በሰራንላችሁ ገልጸንላችኋል። የራሱ የሆነ ግሪን ኤሪያ፣ ሱቆች፣ ጂምናዚየሞች እንዲሁም ደግሞ የመንገድ ኦፕሽኑም ከተለያዩ አካባቢ ለሚመጡም መንገደኞች የመንገድ አማራጭ አለው። ምቹ ቦታ ላይ የተገነባ አስፋልት ፊት ለፊት የሚገኝ ኮምፓውንድ ነው። ኮምፓውንድ መሆኑ በራሱ የሆነ የራሱ ቤኔፊት አለው ለሴኩሪቲም እንደገና ደግሞ ማህበራዊ ህይወትን ለማቀላጠፍ የሚያግዝ አይነት ስትራክቸር የተገነባ ሳይት ነው። ታዲያ በዚህ ሳይት ላይ አሁን ላይ የተለያዩ የቤት አማራጮች ለሽያጭ ወጥተዋል። ከዚህ በፊትም ደግሞ የገዛችሁ ተመልካቾቻችን በተወሰነ መንገድ የህንፃውን ያለበትን ስታተስ የምናሳያችሁ ይሆናል። አዲስ ለምትገዙ ተመልካቾቻችን ደግሞ አሁን ከዚህ በኋላ የዝርዝር ኢንፎርሜሽኑ የምንገልጽላችሁ ይሆናል። እንግዲህ የሳይቱን አሁን ያለበትን ስታተስ አይተን እንመለስና ዝርዝር መረጃዎችን ደግሞ ከኔ ጋር ያለውን ነገር እናወራለን ማለት ነው። መልካም ቆይታ ይሆንላችሁ። ተመልካቾቻችን እንግዲህ እንደተመለከታችሁት ሳይቱ አሁን ላይ የማጠናቀቅ ወይም ደግሞ ወደ ግንባታው ወደ ማለቁ ደረጃ ላይ የሚገኘው። አብዛኞቹ ህንፃዎች እንግዲህ እንደጠቀስኩላችሁ በፊኒሽንግ ስራ ላይ በቻክ የተወሰኑት ደግሞ የውጭ ቀለም እየተቀቡ ያሉበት ስታተስ ላይ ነው የሚገኘው ማለት ነው። አሁን ላይ ደግሞ ለተወሰኑ ወይም ደግሞ ለጥቂት የቤት ገዢዎች አጭር ጊዜ የሚቆይ የቅድመ ክፍያ ቅነሳ አድርገናል። ከዚህ በፊት በ25% የምንሸጠውን አፓርታማ አሁን ላይ በ15% ቅድመ ክፍያ የቤት ባለቤት መሆን የምትችሉበትን እድል ነው ያዘጋጀ ነው። በዚህ አጋጣሚ እናንተም ከዚህ በፊት የገዛችሁ ደንበኞቻችን ምን ያህል የቤታችሁ ዋጋ እንዳደገም በዚህ አጋጣሚ መመልከት ትችላላችሁ ማለት ነው። አሁን ላይ ከ40 ካሬ ባለ አንድ መኝታ ጀምሮ እስከ 145 ካሬ ዱፕሌክስ አፓርታማዎች በዚህ ሳይት ላይ ማግኘት ይቻላል። 40 ካሬ ባለ አንድ መኝታ፣ 75 እና 100 ካሬዎች ባለ ሁለት መኝታዎችን ማግኘት ይቻላል። ባለ 3 መኝታ ከ107 ካሬ ጀምሮ 107፣ 110፣ 115፣ 120፣ 127፣ 138 እና ራሱን የቻለ ደግሞ ጂ+1 የሆነ ዱፕሌክስ 145 ካሬ ላይ ባለ 3 መኝታ አማራጭ ማግኘት ይቻላል ማለት ነው። ታዲያ እነዚህ ቤቶች ሁሉም ማለት ይቻላል ተጨማሪ ሰራተኛ ክፍል ያላቸው ናቸው። ከ40 ካሬ ባለ አንድ መኝታው ውጪ ማለት ነው። የዋጋ ዝርዝራቸውን ስንመለከት ባለ አንድ መኝታው 40 ካሬ ማለት ነው አሁን ላይ በ3.7 ሚሊዮን ብር ነው እንግዲህ ጠቅላላ ዋጋው። 15% ቅድመ ክፍያው ከ567 ሺህ ብር ጀምሮ መክፈልና
ቤቱን መግዛት ይቻላል። ባለ 2 መኝታ 75 ካሬውን ብንመለከት ወደ 4.9 ሚሊዮን ብር ነው ጠቅላላ ዋጋው። በ15% ቅድመ ክፍያ ከ742 ሺህ ብር ጀምሮ ቤት ባለቤት መሆን ይቻላል። በዚህ መሃል ባለ 2 መኝታ ሆኖ 100 ካሬ አማራጭ አለ። ጠቅላላ ዋጋው ከ9.4 ሚሊዮን ብር ጀምሮ ነው። 107 ካሬ ወደ 10.1 ሚሊዮን ብር ነው። ቅድመ ክፍያቸው ወደ 1.5 ሚሊዮን ማለት ነው። የተለያዩ የቤት አማራጮች እንግዲህ አሉን ማለት ነው። ምናልባት እንደጠቀስኩላችሁ እስከ 138 ካሬ ፍላት አፓርታማዎች እንዲሁም ደግሞ 145 ካሬ ዱፕሌክስ አፓርታማ የማግኘት እድል አላችሁ ማለት ነው። ከዚህ በተጨማሪ እንግዲህ ትልቁን ካሬ ብንመለከትና 145 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለውን ዱፕሌክስ አፓርታማ ብንመለከት በ13.7 ሚሊዮን ብር ሙሉ ክፍያ ወይም ደግሞ በ2 ሚሊዮን 58 ሺህ ብር ቅድመ ክፍያ የቤት ባለቤት መሆን ይቻላል ማለት ነው። እነዚህን ቤቶች እንግዲህ በ15% ቅድመ ክፍያ የግላችሁ ማድረግ ይቻላል። ከዛ በተጨማሪ የዲስካውንት ኦፈሮችን በዚህ አጋጣሚ እናንተ ተመልካቾቻችን፣ ገዢዎቻችን ማግኘት ይችላላችሁ። እንደ አከፋፈላችሁ ከ15% ቅድመ ክፍያ ከፍ አድርጋችሁ ማለትም ከ40% ጀምሮ ስትከፍሉ የዲስካውንት ኦፈር ማግኘት ይቻላል። እንደምትመለከቱት እንግዲህ ሳይቱ ኦልሬዲ እየተጠናቀቀ ነው ያለው። ማስረከቢያውን በ1 ዓመት ጊዜ ውስጥ ነው እንግዲህ ቤቱን ለደንበኞች ዴሊቨር የምናደርገው። የተወሰኑ ቤቶች አሁን ላይ የፊኒሽንግ ስራቸውን ስለጨረሱ ከሚቀጥለው ዓመት ጀምሮ እንግዲህ ዴሊቨር ማድረግ የሚጀምር ይሆናል ማለት ነው። በዚህ አጋጣሚ አሁን ላይ ቅድመ ክፍያ ከፍ አድርጎ መክፈል ለእናንተ ለተመልካቾቻችሁ የሚሰጣችሁ የራሳችሁ የሆነ ቤኔፊት አለ። ለምሳሌ የመጀመሪያው ከ40% ቅድመ ክፍያ ጀምሮ ከፍ አድርጋችሁ ስትከፍሉ አንደኛ የዲስካውንት ኦፈር ታገኛላችሁ። ለምሳሌ 40% ስትከፍሉ 8% ቅናሽ፣ እንዲሁም 55% አካባቢ ስትከፍሉ 11% ዲስካውንት፣ ከፍ አድርጋችሁ ደግሞ 70% ስትከፍሉ ደግሞ 14%፣ እንዲሁም 85% ሲከፈል በትንሹ እስከ 17% ዲስካውንት፣ 100% ከፍላችሁ ደግሞ ይህን የተወሰነ ጊዜ መጠበቅ የምትፈልጉ ከሆነ ደግሞ 20% ዲስካውንት ማግኘት ይችላላችሁ። የመጀመሪያው የዲስካውንት ኦፈር ማግኘታችሁ ለእናንተ ለደንበኞቻችን፣ ለገዢዎቻችን ትልቅ የቅናሽ ኦፈር ማግኘት የሚችሉበት እድል አለ ማለት ነው። ከዛ በተጨማሪ ቀጣይ የሚከፈሉትን ቅድመ ክፍያዎች ለምሳሌ በ15% ቅድመ ክፍያ የጀመረ ደንበኛ ከፍ አድርገው መክፈሉ ሁለተኛ፣ ሶስተኛ ክፍያዎችን በአንዴ ስለሚከፍል የእፎይታ ጊዜ ያገኛል ማለት ነው። ስለዚህ አንደኛ የእፎይታ ጊዜ ማግኘታችሁ፣ ሁለተኛ ደግሞ የቅናሽ ኦፈር ማግኘታችሁ ለእናንተ በጣም የተሻለ ኦፖርቹኒቲ ነው። እንደተመለከታችሁ ሳይቱ በማለቅ ላይም ስለሚገኝ በአጭር ጊዜ መረከብም የምትችሉት ሳይት ነው ማለት ነው። ታዲያ ለመግዛት ሳይት ለመምጣትና እንዲሁም ደግሞ የበለጠ መረጃ ለማግኘት ከታች በማስቀምጥላችሁ ስልክ ቁጥር እየደወላችሁ ኮሚኒኬት ማድረግ ትችላላችሁ። በዚህ ዩቲዩብ ቻናል እንግዲህ ቀጣይ ቪዲዮዎችን የምናቀርብላችሁ ስለሚሆን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ ይሁንላችሁ። መልካም ቆይታ